ሰላም ጤና ይስጥልኝ የቻናሌ ቤተሰቦች ባለፈው ቪዲዮ ስልካችሁ ስለመጠለፉ የምታውቁባቸውን መንገዶችና እንዴት ደግሞ የተጠለፈውን እንደምትመልሱና ዲሊት እንደምታደርጉ አይተን ነበር። ዛሬ ደግሞ ጠላፊዎች እንዳይጠልፉ የምታጥሩበት መንገድ ወይም ደግሞ የምትዘጉባቸውን አሳያችኋለሁ። ኢሜይላችሁ ማንኛውም ሶሻል ሚዲያችሁ ማለት ዋትስአፕ፣ ኢሞ፣ ቴሌግራም፣ ፌስቡክ የፈለጋችሁት ዋትኤቨር ቲክታክ ማንኛውንም የሶሻል ሚዲያችሁን ሰዎች ፓስወርዳችሁን እንኳን ቢያውቁት እንዳይከፍቱ የምታረጉበትን የግላችሁ የሆነ ፓስወርድ እንዴት መፍጠር እንደምትችሉ ዛሬ ደግሞ አሳያችኋለሁ ማለት ነው። እሺ መጀመሪያ ላይ የስልካችን ዋናው ራን የሚያደርገው በኢሜል ነው። ያ ኢሜል መጀመሪያ ስልካችን ሲገዛ ኢሜል እናስገባለታለን። በዛ ኢሜል መሰረት ነው ሁሉም ነገር የሚሰራው ማለት ነው። ፕሌይ ስቶር ሊሆን ይችላል፣ ማንኛውም ሁሉም አፕሊኬሽኖች የሚሰሩት ኢሜል ስላለው ነው ስልኩ። ስለዚህ ዋናው የዚህ ሁሉ መነሻ ኢሜል ነው። ኢሜላችንን እንዴት አድርገን ነው ከጠላፊዎች ልንጠብቀው የምንችለው የሚለውን መጀመሪያ ላሳያችሁ። ከዛ በኋላ ወደ ሶሻል ሚዲያ እነ ቲክቶክ፣ ዋትስአፕ፣ ፌስቡክ ከዛ በኋላ ወደ የሶሻል ሚዲያዎቹ ደግሞ ዋትስአፕ፣ ኢሞ፣ ፌስቡክ፣ ቴሌግራም፣ ቲክታክ ሁሉም እንዴት እንደምናስራቸው ወይም ደግሞ እንዴት አርገን ከጠላፊዎች እንደምንጠብቃቸው በየተራ አጠራጠር አድርጌ አሳያችኋለሁ ማለት ነው። ስለዚህ መጀመሪያ ወደ ጎግል እንሄዳለን። ጎግል ላይ እንሄድና ጎግልን እንደዚህ ከነካን በኋላ እዚህ ጋር ከላይ የስማችን ስፔሊንግ አለች። ራሳችን ከሆነ የከፈትነው የስማችን ስፔሊንግ አብዛኛዎቹ ሰዎች እዛው ስልክ ቤት አስከፍተን እዛው ስልክ ቤት ኢሞ፣ ዋትስአፕም ሁሉንም አወራርደውልን አሰጥተን የምንመጣለን። ያ ስህተት ነው። ከዛ ከመጣን በኋላ የራሳችንን ኢሜል ክሬት አድርገን ያን ኢሜል ማስገባትና በዛ ኢሜል ስልኩ መንቀሳቀስ አለበት ማለት ነው። ሁሉ ነገራችን እንዲጠበቅ ከፈለግን ማለት ነው። ኢሜል አከፋፈት የማታውቁ ሰዎች ካላችሁ ኮሜንት ላይ ጻፉልኝ። ኢሜል እንዴት እንደሚከፈት የ1 ደቂቃ ወይ የ2 ደቂቃ ቪዲዮ እሰራላችኋለሁ ማለት ነው። ኦኬ ስለዚህ ልክ እቺ የስማችን ስፔሊንግ እሷን እንነካለን ማለት ነው። እሷን ከነካም በኋላ በቀጥታ ማኔጅ ዩር አካውንት የሚላል እሱን ማኔጅ ዩር አካውንት የሚለውን ስንነካው ሁለተኛው ላይ ፐርሰናል ኢንፎርሜሽን የሚላል፣ ሁለተኛው ላይ ሴኩሪቲ ኤንድ ሳይን ኢን የሚላል እሱን እንነካለን ማለት ነው። እሱን ልክ ይሄንን እንደዚህ ከነካም በኋላ ወደ ታች ወረድ ብለን ማለት ነው እዚህ ጋር ቱ ስቴፕ ቬሪፊኬሽን የሚላል ማለት ነው። ይሄን ቱ ስቴፕ ቬሪፊኬሽን የሚለውን ስንነካው እንደዚህ ሆኖ ይመጣልናል ማለት ነው። አሁን እዚህ ጋር ቱ ስቴፕ ቬሪፊኬሽን የሚለውን ነክተን እነዚህን ነገሮች አስገብተን ይሄንን ኮድ ይጠይቀናል። 6 ዲጂት የማንረሳውን ልንረሳው የማንችለውን የምናስታውሰውን 6 ዲጂት አስገብተን እናስራለን ማለት ነው። ከዛ በኋላ እኔ ኢሜላችሁን አግኝቼ ስልኬ ላይ አስገብቼ ኢሜሉን ፓስወርድ ሲለኝ ፓስወርዱንም አውቀዋለሁ፣ ፓስወርዱንም አስገባሁት። ከዛ ልክ ልከፍት ስል ምን ያደርጋል ወደ እናንተ ጋር ሜሴጅ ይልክላችኋል ማለት ነው። ይሄን ቱ ስቴፕ ቬሪፊኬሽን ኦን ካደረጋችሁ ማለት ነው። ሲልክላችሁ ምን ብሎ ነው የሚልክላችሁ? ልክ እዚህ ላይ እንደምታዩት እናንተ ናችሁ ወይስ እናንተ አይደላችሁም ብሎ ይላል። እናንተ ሌላ ስልክ ገዝታችሁ በዚህ ኢሜል ሌላ ቦታ ሌላ ስልክ ላይ ልትጠቀሙ እናንተ ራሳችሁ ከሆነ በዚህኛው በመጀመሪያ ስልካችሁ ላይ የሚመጣውን ኖቲፊኬሽን yes it is me የሚለውን ነክታችሁ እንዲከፍትላችሁ ታደርጋላችሁ ማለት ነው። የማታውቁት ሰው ምንም ኢሜል ውስጥ ሳትገቡ ምንም ኢሜልን ሳትነኩ ይሄ ሜሴጅ እንትናችሁ ላይ ከመጣ ደግሞ ኖ የሚለውን የታችኛውን እሱን ስትነኩት ሰውየውን ይዘጋበታል ማለት ነው። አሁንም መልሶ ቢሞክር ይሄ ሜሴጅ ይመጣል፣ ኖ ትሉታላችሁ ማለት ነው። ሰዎች የእናንተን ኢሜል ለመጥለፍ እየሞከሩ ስለሆነ ወዲያው ሴቲንግ ውስጥ ትገቡና ሴኩሪቲ ውስጥ ትገቡና ፓስወርዳችሁን ጠንካራ ፓስወርድ ትቀይራላችሁ ድጋሚ ማለት ነው። ሌላ ሰው ፓስወርዳችሁን አውቆት ሊገባ እየሞከረ ነው ማለት ነው። ስለዚህ ፓስወርዳችሁን ወዲያው ትቀይሩበታላችሁ ማለት ነው። ከዛ ወደ እናንተ የሚመጣው ኖቲፊኬሽን ይቆማል። ለምን? ፓስወርዱን ስለቀየራችሁበት። ያን ፓስወርድ ስለማያውቀው የድሮን ፓስወርድ ሲያስገባ ይሄ አይደለም ፓስወርዱ ብሎ ይዘጋበታል ማለት ነው። አያችሁ? ቅድም ግን ወደ እናንተ ይሄ ኖቲፊኬሽን የሚመጣው ፓስወርዳችሁንና ኢሜላችሁን አግኝቶ ስለሞከረው ነበር። አሁን ግን ልክ ይሄ ኖቲፊኬሽን እናንተ ሳትሞክሩ ሰዎች ሞክረው ይሄ ሜሴጅ ከመጣላችሁ በቀጥታ ፓስወርድ ላይ ገብታችሁ ፓስወርዳችሁን ቼንጅ ታረጋላችሁ። ከዛ በኋላ ሰውየው ያንን ፓስወርድ ድጋሚ አስገብቼ ሞክራለሁ ሲል ፓስወርድ ኤረር ይለዋል። ፓስወርድ ተሳስተሃል ስለሚለው
በዛው ይቀራል ማለት ነው። እንደዚህ አድርጋችሁ ኢሜይላችሁን ማዳን ትችላላችሁ ማለት ነው። ኦኬ እንደዛ ከሆነ ኢሜይላችንን በዚህ መንገድ ከዘጋን የሚቀጥለው ዋትስአፕ ነው። ዋትስአፕ ላይ ልክ እንደዚህ ዋትስአፕ ላይ እንገባና ከላይ 3 ሰረዟን እናናካታለን። እቺን 3 ሰረዝ ከነካን በኋላ ሲቲንግ የምትላለች ሲቲንግ የምትለዋን እንነካለን ማለት ነው። ሲቲንግ የሚለውን ከነካን በኋላ እዚህ ጋር አካውንት የሚላለ አካውንት የሚለውን ስንነካ ቱ ስቴፕ ቬሪፊኬሽን የሚለው እዚህ ጋር ይሄ ቱ ስቴፕ ቬሪፊኬሽን የሚለውን ይሄንን እንነካለን ማለት ነው። እሱን ስንነካ እዚህ ጋር እንዴት አድርገን እንትን እንደምንል እዚህ ጋር ያሳየናል ማለት ነው። ከዛ በኋላ እዚህ ጋር ይሄንን የማንረሳውን 6 ዲጂት ቁጥር እናስገባለን ማለት ነው። ከዛ በኋላ ስልካችን ዋትስአፓችን ይታሰራል ማለት ነው። ከዛ ሲም ካርዱ ቢኖረው ሰውየው ሲም ካርዳችን ወይም ደግሞ ስልካችን ፓስዋርዱን አውቆ እጁ ላይ ቢሆንና ወዲያው እሱ ስልኩ ላይ ገብቶ ዋትስአፑን ቁጥራችንን አስገብቶ ኮድ መጥቶለት ከስልካችን ላይ ወስዶ ኮዱን እንኳን ቢያስገባ ይሄንን ቱ ስቴፕ ቬሪፊኬሽን 6ቷን ቁጥር ያቺ በድብቅ ያስገባናትን ቁጥር አምጣ ይለዋል ማለት ነው። ልክ አሁን እዚህ ላይ እንደምታዩት ዋትስአፑ ተከፍቷል፣ ግን ቬሪፊኬሽን ኮድ ካላመጣህ አትገባም ብሎኛል ማለት ነው። ይሄን ኮድ እዚህ ደረሰ። ሰውየው ቁጥሬን አግኝቷል፣ ዋትስአፑን አግኝቷል እንደምታዩት ማለት ነው። ቁጥሬን አግኝቷል፣ ኮዱን አግኝቷል፣ ኦሬዲ ከፍቶለታል። አሁን ቱ ስቴፕ ቬሪፊኬሽን ባላደርግ ኖሮ ኦሬዲ ተጠልፏል ማለት ነው። እኔ ስልክ እንደዚህ ሆኖ አይቆምም ነበር ማለት ነው። ይሄንን ስላደረግኩበት ይሄን ጠየቀው ማለት ነው። ይሄን ሲጠይቀው በቃ ተስፋ ይቆርጣል። ለምን በቃ መግባት አይችልም። ራሴን በሆን እንኳን በጣም ብዙ ቻሌንጅ ገጥሞኝ ነው የምቀይረውና መግባት የምችለው ማለት ነው። እሱን ደግሞ በሌላ ጊዜ ቪዲዮውን ብንረሳ እንዴት እንደምናደርግ ደግሞ ማታቁ ሰዎች ካላችሁ ኮሜንት ላይ ጻፉልኝ፣ እሱንም እሰራላችኋለሁ ማለት ነው። ልክ በዚህ መንገድ አሁን እኔ ይሄንን የራሴን ፓስወርድ አስገብቼ ከፍተዋለሁ ማለት ነው። አያችሁት? አያችሁ አይደል? ከፈተ። ልክ እንደዚህ አድርጋችሁ ዋትስአፓችሁንም መቆለፍ ትችላላችሁ ማለት ነው። እዚህ ቴሌግራም ላይ እንገባለን። ቴሌግራምን እንደዚህ ከነካም በኋላ ከላይ 3 ሰረዝ አለች። እቺን 3 ሰረዟን እንነካለን ማለት ነው። እቺን 3 ሰረዝ ከነካን በኋላ ከታች ከሚመጡልን አማራጭ ሲቲንግ የሚለውን እቺኛዋ ሲቲንግ የምትለዋን እንነካለን ማለት ነው። ሲቲንግ የሚለውን ከነካን በኋላ ወደ ላይ ሳብ በማድረግ እዚህ ጋር ወደ ላይ ሳብ እያደረግን ማለት ነው ፕራይቬሲ ኤንድ ሴኩሪቲ የሚለውን ማለት ነው እሱን እንነካለን ማለት ነው። ፕራይቬሲ ኤንድ ሴኩሪቲ የሚለውን ስንነካ ቱ ስቴፕ ቬሪፊኬሽን የሚለው አሁን እንግዲህ የሚጠይቀኝ እንዴት እንደሚጠይቀኝ ላሳያችሁ። ቱ ስቴፕ ቬሪፊኬሽን ይላል። ልክ እንደዚህ ይመጣላችኋል። ከዛ ከታች ሰማያዊዋን ሴት ፓስዋርድ የሚለውን እሱን እነካለሁ ማለት ነው። እሱን ስነካ ፓስዋርድ አስገባ ይለኛል ማለት ነው። ከዛ 1 2 3 4 5 6 ለሙከራ ነው፣ በኋላ ቀይረዋለሁ። ይሄንን እንደዚህ ሳረግ አሁንም ደግመህ ራሱን አስገባልኝ ይላል ማለት ነው። ድጋሚ ያንኑ የሞላውን ፓስዋርድ እናስገባለን ማለት ነው። 1 2 3 4 5 6 አስገባው ደግሜ ኦኬ እለዋለሁ። እዚህ ጋር ነው አሁን ብዙ ሰዎች የሚሸወዱት። እዚህ ጋር ሂንት የሚለው ምንድነው ብለው ይጠይቃሉ ማለት ነው። ይሄ ሂንት የሚለው መልሶ ፓስዋርድ የሚያስገቡ ሰዎች አሉና እምቢ ያለኝ ያሉ ሰዎች አሉ። ሂንት ማለት ይሄንን ቁጥር ስታስገባ በምን ላስታውስ በምን ማስታወሻ ነው የሚል ነው ማለት ነው። ለምሳሌ እኔ አሁን 1 2 3 4 5 6 ስሞላ እድሜ ከሆነ በእድሜ ከሆነ ይሄን ቁጥር አረሳውን ብዬ የሞላሁት እዚህ ጋር እድሜ ብዬ ሞላለሁ ማለት ነው። እንደዚህ እድሜ ብዬ ሞላለሁ ማለት ነው። አሁን እኔ ፓስዋርድ ብረሳ ይሄኛው እድሜ መሆኑን ይነግረኝና በዛ እንደሞላሁኝ እንዲያስታውሰኝ ያደርገኛል ማለት ነው። እንደዚህ ሞላና ኦኬ እለዋለሁ ማለት ነው። አሁን እዚህ ጋር ኢሜል ይጠይቃል። ከፈለጋችሁ ኢሜል ማስገባት ትችላላችሁ። እኔ ግን ለእናንተ ለማሳየት ኢሜል መሙላት ስለማልፈልግ ዝም ብዬ እንደዚህ ያደረገውና ኔክስት ስለው ስኪፕ የሚል ይመጣል። አያችሁት? ከታች ከዛ ስኪፕ የሚለውን እነካለሁ። ስኪፕ በል ይለኛል። ስኪፕ እላለሁ። በቃ አሁን እንደዚህ ሆኖ እንትን አለ ማለት ነው። ሪተርን ወደ ሴቲንግ ይመልሰኛል። በቃ አሁን ይሄ ኦን ሆነ ማለት ነው። ቬሪፊኬሽን ቱ ስቴፕ ቬሪፊኬሽን የሚለው ይሄው አሁን ኦን ሆነ ማለት ነው። አሁን ይሄ ካሁን በኋላ ማንም ሰው ቴሌግራማችንን ሌላ ስልክ ላይ ሊከፍተው ቢሞክር ፓስዋርዱን እንኳን ቢያገኝ ስልኩን ቢያገኝ እንደተነጋገር ነው ይሄንን እኛ ያስገባነው 6 ዲጂት ካላስገባ ቴሌግራም አይከፍተም ማለት ነው። ኦኬ አሁን ቲክታክ ላይ እንዴት ደግሞ ቬሪፊኬሽን እንደሚደረግ ላሳያችሁና የዛሬውን ፕሮግራም በዚሁ እንጨርሳለን ማለት ነው። ኦኬ በመጨረሻ ቲክታክ እንዴት እንደሚደረግ ላሳያችሁ ማለት ነው። ለምሳሌ ቲክታክን እንከፍታለን።
ከታች በኩል የሰው ምልክት ያለችባትን ፕሮፋይል የሚለውን ፕሮፋይላችንን እንነካለን ማለት ነው። ፕሮፋይላችንን ከነካን በኋላ ከላይ ሶስቱን ሰረዝ እንነካለን ማለት ነው። እቺን ሶስቱን ሰረዝ ከነካን በኋላ ሴቲንግ ኤንድ ሴኩሪቲ የምትላለች እቺኛዋን ሴቲንግ ሴኩሪቲ የምትለዋን እንነካለን ማለት ነው። ከዛ ሴኩሪቲ ኤንድ ፐርሚሽን የሚለውን እቺኛዋን ሴኩሪቲ ኤንድ ፐርሚሽን የምትለዋን እንነካለን ማለት ነው። ከዛ እዚህ ጋር እንደምታዩት ቱ ስቴፕ ቬሪፊኬሽን የሚለው ይመጣል ማለት ነው። የኔ ኦን ስለሆነ ነው። ይሄንን የኔ አሁን ስቴፕ ቱ ስቴፕ ቬሪፊኬሽን ስለሞላሁበት ይሄንን ስነካው በቀጥታ ወደዚህ ነው ይዞኝ የሚገባው ማለት ነው። እናንተ ግን ልክ እናንተ ሴፍ ስላላደረጋችሁት ይሄንን ስትነኩት ልክ እናንተ ጋር ምን ያመጣላችኋል? ስልክ ቁጥራችሁን ወይም ስልክ ቁጥርና ከታች ፓስወርድ ሁለቱን ክሊክ እነዚህን ከላይና ከታች ያሉትን ክሊክ ስታደርጉ ከዛ በኋላ ከታች ያለው ይበራላችኋል። እሱን ስትነኩት ፓስወርድ እንድታስገቡ ይጠይቃችኋል። ልክ ፓስወርዳችሁን ታስገባላችሁ። ፓስወርድ ማለት ይሄ ቱ ስቴፕ ቬሪፊኬሽን ኮድ ማለት ነው። ከ1 እስከ 6 እኔ ቀደም ሳስገባ እንደነበረው እናንተ የራሳችሁን የማትረሱትን ቁጥር ታስገቡለትና ሴፍ ትሉታላችሁ። ከዛ በኋላ ቲክታካችሁ ማንም ሰው በሌላ ስልክ ገብቶ ስልካችሁን ኮድ የተላከለትን እንኳን ቢያገኝ ልክ ከፍቶ ሲጨርስ ቱ ስቴፕ ቬሪፊኬሽን ኮድ አስገባ ይለዋል። ያ ኮድ እናንተን ለማንም መስጠት የለባችሁም ማለት ነው። ያንን ቬሪፊኬሽን ኮድ አስገባ ሲለው ያንን ኮድ ስለማያውቀው እዛው ላይ ልክ እንደ ዋትስአፕ እንደ ቴሌግራም እንደዚህ ይቆማል ማለት ነው። ኢሞ ማንኛውም ሶሻል ሚዲያ ቴሌግራም ሊሆን ይችላል፣ ማንኛውም ኢንስታግራም ሊሆን ይችላል። በዚህ መንገድ ሁሉንም ሶሻል ሚዲያዎቻችንን ቴሌግራም ሊሆን ይችላል፣ ዋትስአፕ፣ ኢሞ፣ ኢንስታግራም፣ ቲክታክ የፈለጋችሁትን ሁሉንም እንደዚህ ሴቲንግ ውስጥ እየገባችሁ ቱ ስቴፕ ቬሪፊኬሽን ካስገባችሁ ማንም ሰው በሌላ ስልክ ላይ ያንን መጠቀም አይችልም ማለት ነው። ይህም የሆነው ግን ለማንም ሰው ቢሆን ይሄንን ቱ ስቴፕ ቬሪፊኬሽን ያስገባችሁትን ፓስወርድ ለማንም ሰው መስጠት የለባችሁም ማለት ነው። እንዲጠቀም ዋትስአፑን እንኳን ዋትስአፕ ሪካርድ ላርግ ብሎ እንኳን ሰው እንትን ቢላችሁ ስልካችሁን ቢወስድ እንኳን ይሄኛውን ኮዱ ግን ለማንም ሰው አይነገርም ማለት ነው። እናንተ የምታስታውሱትን ኮዳችሁን አድርጋችሁ በዚህ መንገድ ሁሉንም ሶሻል ሚዲያዎቻችሁን መቆለፍ ትችላላችሁ ማለት ነው። የዛሬው ቪዲዮ ይሄንን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ፣ ሼር በማድረግ ለሌሎችም እንዲደርስ አድርጉልኝ። ሰብስክራይብ በማድረግ ደግሞ ቤተሰብ ይሁኑ። አመሰግናለሁ።